ሰላም አለይኩም ወራህመቱላሂ ወበረካቱ። ውድን የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዛሬው ቪዲዮ ኦንላይን ዩቲዩብ ላይ ትምህርት ለምትከታተሉ እንዲሁም ቅራት ለምትከታተሉ ቆንጆ የሆነ መፍትሄ ነው ይዤላችሁ የመጣሁት። እሱ ምንድነው? ትምህርቱን ስትከታተሉ ኦንላይን ላይ ዩቲዩብ ላይ ብዙ ጊዜ ማስታወቂያ እየመጣ ያስቸግራልና ስራ እየሰራችሁ ምናምን መከታተል ስትፈልጉ በየመሃሉ ማቋረጥ ስለሚኖር ማስታወቂያ ይሄ ደግሞ አሁን ማሳያችሁ ደግሞ ፊት ለፊት የምታዩት አፕ ሚኒማይዝ እዚህ ጋር የሚታየው ፊት ለፊት ይሄኛው ማስታወቂያ የለውም። መጀመሪያ አፑን ስትከፍቱት ለመጀመሪያ ጊዜ ማስታወቂያ ይመጣል። ከዛ እሱን አንድ ኤክስ ታደርጉታላችሁ እሷ ማስታወቂያ። ከዛ በኋላ በቃ እንደፈለጋችሁ መከታተል ትችላላችሁ። አንዴ ከፍታችሁ መከታተል ትችላላችሁ። መሀል ላይ ማስታወቂያ እየመጣ ያቋርጣችሁም። በጣም ቆንጆ የሆነ አፕ ነው። አፑን ይሄን አፕ ፕሌይ ስቶር ላይ ታገኙታላችሁ። ሚኒማይዝ ፎር ዩቲዩብ ትላላችሁ፣ ትጽፋላችሁ። ያው እኔ ጽፌዋለሁ እዚህ ጋር ሚኒማይዝ ፎር ዩቲዩብ ስትሉት እንደዚህ ጽፋችሁ ሰርች ስታደርጉት ይመጣል። ሚኒማይዝ እንደዚህ ጻፉት። ሚኒማይዝ ፎር ስትሉት ይመጣል። ሚኒማይዝ የኔውን መጥቶልኛል። ሚኒማይዝ ፎር ዩቲዩብ ነው እዚህ ጋር ይመጣል። እኔ ኢንስቶል አድርጌዋለሁ። እንግዲህ ከዛ ኦፕን ነው የምትሉት፣ ኢንስቶል ታደርጉታላችሁ። ከዛ ኦፕን የኔ ኢንስቶል ስላደረኩት ኦፕን ይለኛል እና አንዴ ስትከፍቱት አንዴ ብቻ ነው ማስታወቂያ የሚመጣው። ከዛ በኋላ ምንም አይነት ማስታወቂያ ሳይመጣባችሁ ትምህርታችሁ ምንም ሳያቋራርጥ መከታተል የምትችሉበት በጣም ምርጥ የሆነ አፕ ነው። እኔ አሁን ከፍቼ ባሳያችሁ እንትን ኮፒራይት ስለሚያስቸግረኝ እናንተ ከፍታችሁ የመጀመሪያ ማስታወቂያ ብቻ ነው የሚመጣባችሁ። ከዛ በኋላ እስከ መጨረሻው እንደፈለጋችሁ ትምህርታችሁን መከታተል ትችላላችሁ። ስራ እየሰራችሁ ማንኛውም ነገር እያደረጋችሁ በነፃነት ማስታወቂያ ሳያቋርጥባችሁ ትምህርታችሁን መከታተል ትችላላችሁ እና ይሄን አፕ ከፕሌይ ስቶር ላይ አውርዳችሁ መጠቀም ትችላላችሁ። ይሄን ይመስላል። ከጠቀማችሁ ላይክ ሼር አድርጉት። መልካም ጊዜ ይሁንላችሁ። ሰላም።